የመጀመሪያው ነገር ይቅርታ የምንጠይቅበትን ሪዝን ወይም ምክንያት ለራሳችን መረዳት አለብን። አንዳንዴ ሰው ስለተከፋ ብቻ ወይም ደግሞ አኮርድ እንዳይሆን ስራ ቦታችን ቶክሲክ እንዳይሆን ኩርፊያን ለማምለጥ ሰውም አፍ ለማስያዝ ኢቭን አንዳንዴ ይቅርታን አፍ ማስያዣ እናደርጓለን። በቃ ይቅርታ አልኩ አይደል እንዴ በቃ እርሺው እርሳው የምንባባልባቸው አጋጣሚዎች አሉና መጀመሪያውኑ ይቅርታውን ስንጠይቅ ይቅርታ የምንጠይቀው ለምንድን ነው? ተረድተነዋል ወይ? ያ ሰው የተከፋበትን ምክንያት አንደርስታንድ አድርገናል ወይ የሚለው ነገር በጣም የመጀመሪያው ስቴፕ ነው። ስለዚህ ይቅርታ ስንጠይቅ ይቅርታ የምናደርግበት ሪዝን ለእኛ ራሱ ልንረዳው ይገባል። ያንንም ሰው ይቅርታ ብለን ስንል እኛ ገብቶን እንደሆነ የሚያሳዩ ነገሮችንም ማለት ስላለብን ማለት ነው። የመጀመሪያውና ትልቁ ነገር እሱ። ከዛ ቀጥሎ ግን አክኖሌጅ ማድረግ አለብን ወይም ደግሞ ላደረግነው ነገር እውቅና መስጠት አለብን። ይሄ ነገር ይከብደናል አይደል? ብዙ ጊዜ አንድ ነገር በተለይ በጣም ጠንከር ያለ በደል ሲሆን ያን ነገር ካደረግነው በኋላ አውቀንም ይሁን ሳናውቅ ካደረግነው በኋላ ደግመን በአፋችን ማለት ራሱ አንፈልግም ወይም ተደባብሶ በቃ ይቅርታ ተብሎ እንዲታለፍ ነው እንጂ አክኖሌጅ አናደርገውም የተፈጠረውን ነገር። ያው ስለተፈጠረው ነገር ይቅርታ ያው ስለ ስህተቱ ነው የምንለው ብዙ ጊዜ እና ይሄ ምን ያደርገዋል? ያ ሰው አንደኛ ለምን ይቅርታ እየጠየቅነው እንደሆነ እንደተረዳ ነው አያስብም።